ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ እሁድ መረጃዎችን እናልፋለን። በመጀመሪያም በዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ፣ ዲኤምቪ አካባቢ የሚኖሩ ኢትዮጵያውያን በአማራ ክልል በገጠር ለሚገኙ ተማሪዎች ትምህርት ቤት እንዲገነባ በሚል ለአማራ ልማት ማህበር የለገሱት ገንዘብ ከ6 ዓመት በኋላ ለታለመለት ዓላማ አለመዋሉና የገንዘብ አድራሻ መጥፋቱን ከፍተኛ ቅሬታን ማስነሳቱንም ተገለጸ። ጉዳዩን በቅርበት የሚከታተሉት ወገኖች እንዳረጋገጡት ከዛሬ 6 ዓመት በፊት በዲሴምበር 2019 እንደ ኢትዮጵያን አቆጣጠር የአማራ ልማት ማህበር አመራሮች በአሜሪካ የሥራ ጉብኝት ባደረጉበት ወቅት ነበር የገቢ ማሰባሰቡ የተከናወነው። በወቅቱ በዲያስፖራው ማህበረሰብ በተደረገ ርብርብ ለፕሮጀክቱ ማስጀመሪያ የሚሆን $116,000 ተሰብስቦ ለማህበሩ ገቢ ተደርጎም ነበር። በወቅቱ ይህ የትምህርት ቤት ግንባታ ፕሮጀክት የት ይተግበር ለሚለው ጥያቄም እጣ እንዲለይም በተደረገው ውድድር 8 ወረዳዎች እጩነት ቀርበው ነበር። እነርሱም 2 እጅ ነፍሴ፣ ቡሬ፣ ጃማ፣ ጡዋን፣ አንዳቤት፣ እንሳሮ፣ አርጡማ፣ ፈርሲስና አበርገሌ ነበሩ። በወጣው ዕጣ መሰረትም በምስራቅ ጎጃም ዞን የሚገኙ 2ቱ እጁ ነፍሴ ወረዳ አሸናፊ በመሆን ትምህርት ቤቱንም እንዲገነቡበትም ተወስኖ ነበር። ይሁን እንጂ ገንዘቡ ከተሰበሰበና ቦታው ከተለየ 6 ዓመትም ሊሆን ቢሆንም እስካሁን ቦታው ላይ የተገነባ ትምህርት ቤት አለመኖሩም የአካባቢው ተወላጆችና ገንዘቡን ያዋጣው የዲያስፖራ ማህበረሰብ አስቆጥቷል። ለልማትና ለወገን እፎይታ በሚል በታማኝነት የተሰጠው ይህ ከፍተኛ መጠን ያለው ገንዘብ ባንክ ገብቷል ወይስ በግለሰቦች እጅ ቀርቷል? እንዲሁም ባለፉት 6 ዓመታት ፕሮጀክቱ ለምን አልተጀመረም የሚሉ ጥያቄዎች እየተነሱ መሆኑንም ተዘግቧል። የሚመለከተው አካል የአማራ ልማት ማህበር በዚህ ጉዳይ ላይ ግልጽ ማብራሪያ እንዲሰጥና የኦዲት ሪፖርት እንዲያቀርብ የገንዘብ ለጋሾችም እየጠየቁ ይገኛሉ። በጉዳዩ ላይ የአማራ ልማት ማህበር ምላሽ እንዲሰጥም ያደረግነው ጥረት አልተሳካም ብለዋል ዘሀበሻ። ወደ ቀጣይ መረጃ ስናልፍም የምዕራብ ጎጃም ዞን ህዝብ ያገኘው ሰላም አስተማማኝ ማድረግ ይገባዋል ሲልም ሌተናል ጀነራል መሐመድ ተሰማ ተናገሩ። የኢፌዴሪ መከላከያ ሰራዊት ታህሳስ 4 ቀን 2018 ዓ.ም የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከፍኖተ ሰላም ከጂጋ ከተማ አካባቢ እና ከጃቢ ጠህና ወረዳ ነዋሪዎች ጋር በፍኖተ ሰላም ከተማ ውይይትም አድርገዋል። ውይይቱ ላይ ምክትል ርዕሰ መስተዳድር አብዱ ሁሴን፣ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ አማኑኤል ፈረደ፣ የምዕራብ ጎጃም ዞን ዋና አስተዳዳሪ እድሜያለም አንተነህና የሰራዊቱ አመራሮችም ተገኝተዋል። በዚህ ውይይት ሌተናል ጀነራል መሐመድ ተሰማ እንደተናገሩትም ሰራዊታችን ከክልሉ የጸጥታ ኃይል ጋር በመሆንም ጽንፈኛውን በጸረ ሽምቅ አሳዶ በመምታት በአሁኑ ሰዓት አንጻራዊ ሰላም አምጥቷል። ይህን ዜጎችን መሰረታዊ ሰላም ዘላቂ ለማድረግ ህዝቡ የሰላም ባለቤት ሆኖ ቀን ከሌሊት መስራት አለበትም ብለዋል። ሌተናል ጀነራል መሐመድ ተሰማ በአባቶችና በአሁኑ ትውልድም የተሸነፉ የኢትዮጵያ ጠላቶች የውክልና ጥቃትም የሚከፍቱ ባንዳዎች በመመልመልም በማሰልጠን በማስታጠቅ ሎጂስቲክ በማሟላት ሀገራችን እንድትተራመስ የሚያደርጉ ጥረት መክሸፉንም ተናግረዋል። የጎጃም ህዝብ ይህ ተልዕኮ ውጊያ መሆኑን በመረዳት ያገኘው ሰላም የተሟላ ለማድረግ ከምንም ነገር በፊትም መሰለፍ ይኖርበታል ብለዋል። አዛዡ እነዚህ ብረት ነካሾች የሀገሩን ሉዓላዊነት ለባዕዳ አሳልፈው የሚሰጡ ጸረ ኢትዮጵያንና ጸረ አማራ የሆኑ ይህንን ነው የሚባለው አማራ ህዝብ ጥያቄ የሚመለስ ፕሮግራምና ስትራቴጂክ የሌላቸው የራሳቸው ህዝብን የሚበሉ ናቸውም ብለዋል። ባንዳዎቹ በውጊያ ተቀጥቅጠው ሲሽመደመዱ በመንደር አስተሳሰብ በጥቅም በዘረኝነትና በሙሰኛ በአመራር በመደጋገፍ የጋላቢዎችን ፍላጎት ለማሳካት የሚያደርጉትን እንቅስቃሴ ህዝቡ በንቃት ተከታትሎ እንዲታገላቸው ጄኔራል መኮንኑ አመላክተዋል። ወደ ቀጣይ መረጃ ስናልፍም የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጥቁር ባህር ከየትኛውም ጥቃት ነፃ መሆን እንዳለበት አሳሰቡ። ጥቁር ባህር ላይ የሚደረግ ግጭት ቀጠናውንም የሚያናውጥ ለሩሲያም ሆነ ዩክሬን ጥቅም የማያሰጋኝ ነው ብለዋል። ሩሲያ በዩክሬን ጥቁር ባህር ላይ የቱርክን መርከብ በአየር መደብደቧን ተከትሎ ነው አንኳር መግለጫ የሰጠችው። ጥቃቱ የተፈጸመው ኤርዶጋን ከፑቲን ጋር በጉዳዩ ላይ በቱርክ ሚኒስታን ከተነጋገሩ በኋላ ነው።
የሩሲያና የዩክሬን ጦርነትን ብሎም የጥቁር ባህር ውዝግብ ለመፍታት ፑቲንና ኤርዶዋን ሰፊ ውይይት ማድረጋቸውም ተሰምቷል። ኤርዶጋን ከፑቲን ጋር በነበራቸው ቆይታም በጦርነት ዙሪያና ትራምፕ ባቀረቡት የሰላም እቅድ ላይ ወደፊት እንደሚወያዩም ተስፋ እንዳላቸውም አሳውቀው ነበር። የሰላም ስምምነቱ ብዙም የሚርቅ አይደለም፣ በቅርቡ የምናየው ይሆናል ሲሉም አክለው ፕሬዝዳንት ኤርዶጋንም ተናግረዋል። አንካራ የሩሲያና ዩክሬን ጦርነት በሰላም ለመፍታትም የሁለቱንም ሀገራት ተወካዮች በተደጋጋሚ በማሸማገል ሰላም እንዲፈጠር ጥረት ስታደርግ መቆየቷም አይዘነጋም። ወደ ቀጣይ መረጃ ስናልፍም የኖቤል ተሸላሚዋ ታሰረች። የኖቤል የሰላም ሽልማት ኮሚቴ ኢራናዊቷ የኖቤል ተሸላሚ ናርጀስ መሐመድ እስርንን አሰቃቂ ሲልም አወገዘ። የ2023 የኖቤል ተሸላሚ የሆነችውና በእስር ላይ ከርማ የተፈታችው ኢራናዊት የሰብአዊ መብት ተሟጋጅ ናርጀስ መሐመድ በኢራን በቁጥጥር ስር መዋሏን የኖቤል ኮሚቴ በትላንትናው ዕለት አሳውቋል። ናርጊሰን በኢራን በሚገኝ ኤቪን የሚባለው ማረሚያ ቤት በእስር ላይ እንደምትገኝም ኮሚቴው አስታውቋል። የሰብአዊ መብት አቀንቃኝና የነጻነት ታጋይ በመሆኗ በሀገሯ ስሟ በጉልህ የሚጠቀሰው ናርጌሴ ሽልማቱ የተበረከተላት በኢራን ሰብአዊ መብት ነጻነትና ዲሞክራሲ እንዲከበር ባደረገችውም ተጋድሎ ነው። ወጣቷ በሴቶች ላይ የሚደርሰው ጭቆና እንዲቆም ያደረገች ተግባራትም በኖቤል ኮሚቴ ጭምር መሞገሷንም አስገኝቶላታል። ይሁንና ናርጀስ ቀደም ሲል በእስላማዊ ሪፐብሊክ ላይ በፕሮፓጋንዳ አሰራጭተሻል በሚል ክስ ተመስርቶባት የቅጣት ውሳኔዎችን ተቀብላ በእስር ላይም ቆይታለች። ባለፈው ዓመት መገባደጃ ላይም ከቴህራን ኢቫን እስር ቤትም ተፈታ ነበር። የኖርዌይ ኖቤል ኮሚቴ ትላንት ባወጣው መግለጫ ደግሞ ናርጀስ በኢራን በቁጥጥር ስር መዋሏን ጠቅሶ የኢራን ባለስልጣናት ያለችበትን ቦታ በአስቸኳይ እንዲገልጽ፣ ደህንነቷም እንዲረጋገጥ እና ያለምንም ቅድመ ሁኔታ እንዲፈታ ሲልም ጠይቋል። እስሩ የተፈጸመው የዘንድሮ የኖቤል ሰላም ተሸላሚ የሆነችውም ቬኔዙዌላዊቷ ማሪና ኮሪያና ማቾዳ ሽልማቱን ለመቀበል ኖርዌይ ከገባችበት አንድ ቀን በኋላ ነው። ወደ ቀጣይ መረጃ ስናልፍ ኡጋንዳ ከኢትዮጵያ ከሶማሊያና ከኤርትራ ወደ ሀገሯ ለሚመጡ አዳዲስ ስደተኞች መብት መስጠት ማቆሟንም ተናገረች። ይህንን ተከትሎ ሪፊውጂስ ኢንተርናሽናል የተሰኘ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሀገሪቱ የስደተኝነት መብት መስጠት ማቆሟ አሳሳቢ እርምጃ ነው ሲሉም አውግዟል። በዜግነት ላይ ብቻ ተሰማርቶ ጥገኝነትን መከልከል የዓለም አቀፍ ስደተኞች ሕግን የሚጥስ ነው። አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቂኝ ውስጥም በመክተት ለከፋ ብዝበዛና ጥቃት ይዳርጋቸዋልም ብሏል። ይህን ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላት ኩሩ ልማድም የሚጻረን ነው ሲሉም ገልጿል። ድርጅቱ ኡጋንዳ የደረሰባት ከፍተኛ የእርዳታ ቅነሳ የጥገኝነት ስርዓቷን ችግር ውስጥ መክተቱንም አምኗል። በተለይም ዩናይትድ ስቴትስ የጥገኝነት ጠያቂዎች ወደ ኡጋንዳ ለመላክ ስምምነት ብትፈራረምም የራሷን እርዳታ መቀነሷ ለችግር መባባስ ምክንያት መሆኑንም ድርጅቱ አመልክቷል። ለዓመታት ኡጋንዳ ሲያሞግሱ የቆዩ ለጋሽ መንግስታት አሁን ቃላቸውን ለስደተኞች ሆነ ለአስተናጋጅ ማህበረሰቦችን በሚሰጡት ተጨባጭ ድጋፍ በማረጋገጥ ኡጋንዳ የገጠማት የገንዘብ ችግር እንዲያቀልልም ጥሪ ማቅረቧንም ካፒታል ጋዜጣም ዘግቧል። ኡጋንዳ በአሁኑ ሰዓት በርካታ ኢትዮጵያውያን፣ ኤርትራውያንና ሶማሊያን ስደተኞች እያስተናገድ ትገኛለች። በርካታ ኢትዮጵያውያንም እዛው ኡጋንዳ መቀመጫቸውን አድርገዋል። ወደ ቀጣይ መረጃ ስናልፍም በደቡብ ሱዳን 6 የተባበሩት መንግስታት የሰላም አስከባሪዎች ተገደሉ። የተገደሉት ሰላም አስከባሪዎች ሁሉንም ባንግላዴሻውያን ናቸው ተብሏል። የሰላም አስከባሪዎች ቅዳሜ ዕለት በካርዱፉም ክልል ውስጥ በምትገኘው ካዱግሊን ከተማ በሚገኘው ጣቢያቸው ላይ በደረሰው አልባ አውሮፕላን ወይም ድሮን ጥቃት ተገድለዋልም ብሏል። የሰላም አስከባሪዎች በአቢይ ጊዜያዊ የሰላም አስከባሪ ኃይል ውስጥም አባል ነበሩ። ከተገደሉት በተጨማሪም 8ቱ ሌሎች የሰላም አስከባሪዎችም ቆስለዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በኤክስ ባስተላለፉት መልእክትም በተባበሩት መንግስት የሰላም አስከባሪዎች ላይ የሚሰነዘሩ ጥቃቶች በዓለም አቀፍ ሕግ መሰረት የጦር ወንጀል ክስም ሊያስከትል ይችላልም ብለዋል። የሱዳን ጦር ኃይሎች ድርጊቱ በፓርላሜንታሪው አርሲኤፍ ኃይሎች ላይም የቀሰሩ ሲሆንም እነሱ ግን እስካሁን በጉዳዩ ላይ አስተያየት አልሰጡም። በተፋላሚ ወገኖች መካከል ያለው ግጭት በቅርበት ትኩረት ያደረገው
በኮርዶፋን ክልል ላይ ነው። የአርኤስኤፍ ኃይሎችም በጥቅምት ወርም በዳርፉር ክልል ውስጥም የጦር መጨረሻ ምሽግ የነበረችውን ኤል ፋሽርን ተቆጣጥሮ በኋላም ግጭቱ ተባብሷል። ኤል ፋሽር በአርኤስኤፍ ኃይሎች ከተያዘው በኋላ ከፍተኛ ውድመት የታየበት ሲሆንም ህዳር መጨረሻ ላይ በክልሉ በ3 ሳምንት ውስጥ በተደረጉ ወታደራዊ እንቅስቃሴዎች ቢያንስ 60,000 ሰዎች ተገድለዋል ተብሏል ይገመታል። የፓርላሜንታሪው አርኤስኤፍ ኃይሎች ከ2023 ጀምሮ ከሱዳን የጦር ኃይሎች ጋር በጦርነት ላይ ናቸው። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።